የሰማርያይቷን ሴት ላስታውሳችሁ ጌታ በቀትር ይጠብቃት ነበር እንዴት የሚደንቅና የሚመስል ታሪክ መሰላችሁ በሞቴ ይቺ ሴት 5 ባሎች አግብታ ሁሉም ሞተውባት አንድ ባል አግብታ ሰው እንዳይነቅፋት ደግሞ እንዳይሞትባት ሰግታ መንደር ውስጥ ደብቃው በማፈር የምትኖር ምስኪን ሴት ነበረች ሁሉም ሴቶች በማለዳ ሄደው ውሃ ሲቀዱ እቺ ሴት ግን ይሄን ሁሉ ባል የገደለች እየተባለች እየተተቸችና እየተነቀፈች ስለኖረች ውሃ ለመቅዳት የምትወጣው በጠራራ ፀሐይ ነው አፍራ ተሳቃ ተጨንቃ ሰው አየኝ አላየኝ ብላ ቀስ ብላ ስትሄድ ይቺን አፋራምና ምስኪን ሴት በፀሐይ ሐሩር በውሃው ዳር ኢየሱስ ክርስቶስ ጠበቃት ወገኖቼ ያፈርንኛን የሚጠብቀን አምላካችን እንዳላታውቁ ነውር ያሳፈራችሁ ድካም ያጎበጣችሁ በሰው ፊት መቆም ያፈራችሁ ለመናገር ኃይል ያጣችሁ ትገልጡት ዘንድ ነውር የበዛባችሁ እኛ እናሳቀቃችሁ ይሆናል የተወደደው አምላካችን ግን ውሃው ዳር ይጠብቃችኋል ቃሉ ዳር ይጠብቃችኋል ጥምቀት ዳር ይጠብቃችኋል ፍቅሩ ዳር ይጠብቃችኋል አይዟችሁ ኑ ግድ የለም ይጠብቃችኋል በቀትር ብቻው ይጠብቃችኋል እንዴት ያጽናናል ወገኖቼ በእርግጠኝነት እናንተ ባትፈልጉት እንኳን እሱ እየጠበቃችሁ ነው መጣች ከዛስ ውሃ ስጪኝ አላት እኔ በጣም ስለሚደንቀኝ ነው ጥቂት ከመጣልኝ ካልቅር ልናገር ብዬ ነው ውሃ ስጪኝ ሲላት አይሁዳዊ አንተ አይሁዳዊና ሳምራዊት ከምትሆን ከኔ ውሃ እንዴት ትለምናለህ ብላ ስጋዊ ደማዊ ወሬ አወራች የዘርና የክፍፍል ነገር ማውራት ጀመረች ከዚያ በኋላ ጌታችን ውሃ የሚለምንሽ ማን መሆኑን ብታውቂው ኖሮ አንቺ ትለምኚዋለሽ አላት ንግግር ጀመረች አያችሁ ምእመናን ከእግዚአብሔር ጋር ንግግር ካልጀመራችሁ እንዴት ታውቁታላችሁ እግዚአብሔር ቤት ካልቆያችሁ እንዴት ቋጠራችሁ ይፈታል እግዚአብሔርን በልጅነት ማውራት ካልጀመራችሁ እንዴት ችግራችሁን ትገልጣላችሁ አያችሁ ከእግዚአብሔር ጋር መዋል ከእግዚአብሔር ጋር ማደር እግዚአብሔር ስር መቀመጥ ለዚህ ነው ችግር ፈቶ የሚሄደው እባካችሁ ወጣ ገባ አትበሉ መጣ ሄደት አትበሉ ጀመር ቀረት አትበሉ ሞከር ፎረሽ አትበሉ ሁሉ ጊዜ ከሱ ጋር ከኖራችሁ ከፍ ይያላችሁ ትሄዳላችሁ በጸጋ ላይ ጸጋ በክብር ላይ ክብር በሞገስ ላይ ሞገስ በእውቀት ላይ እውቀት በትህትና ላይ ትህትና በጸሎት ላይ ጸሎት በጣም ትለወጣላችሁ ስትናገሩ ሳትተፋላችሁ እንደ አባቶቻችን ለጸሎት ስትዘረጉ እንደ ማክሲሞስና ዲሞዲዮስ እጆቻችሁ ሳት ይተፋሉ የነፋስ ሹክሹክታን ታደምጣላችሁ ያለትን ብልት ትመረምራላችሁ የወፍ ቋንቋ እንኳን ሳይቀር ታውቃላችሁ ከቆያችሁ በሞቴ ትለወጣላችሁ አመንዝሮች ነን ንጹሃን ትሆናላችሁ ትለወጣላችሁ መቆይ ከዛስ ከያዕቆብ ጋር አስተካከለችው አንተ ይሄን ጉድጓድ ከቆፈረና ከሰጠን ከያዕቆብ ትበልጣለህ እንዴ አለችው አቤት በትለምን ይኖሮ የህይወት ውሃኮ ከሆድሽ ይፈልቅ ነበር ሲላት በዚህ ተራራ ማትሰግዱበት ዘመን ይመጣል እያለ ሲነግራት አንተ መሲት መስላለህ አለችው እዩ መጀመሪያ ተራሰው አረጋችው ከዚያ ከያዕቆብ ጋር ወዳደረችው ከዚያስ ይሄንንማ መሲሁ ሲመጣ ይነግረናል አለች ከዚያስ እንዴት ይደንቃል ምን እንዳለች ታውቃላችሁ ባልሽን ጠርተሽ ነይ ብሎ ጉዷን ሲነግራት ያደረኩትን ሁሉ የነገረኝን ኑና ላሳያችሁ ያለች ገሰገሰች መጀመሪያ አፋራም ነበረች እሱን ካገኘች በኋላ ማን ልታፍር ገሰገሰች ወገኖቼ እቺ ሴት
መነጋገር ስለጀመረች እቺ ሴት እግሩ ስር ስለቆየች እቺ ሴት ድምጹን ስለሰማች እቺ ሴት ፍቅሩን ስላየች ቀስ በቀስ እንስራዋን ትታ ወደ ከተማይቱ በረረች። መቼ ነው የምትበሩት እናንተ ኦርቶዶክሳውያን? መቼ ነው ያደረገላችሁን የምትነግሩት? መቼ ነው ከጫት ቤት አንዳንዶችን የምታወጡት? መቼ ነው አንዳንዶችን ከፑል ቤት የምታወጡት? መቼ ነው አንዳንዶችን እዛ ናይት ክለብ ውስጥ ያሉትን ኑ ዘምር የምትሉት? መቼ ነው ያደረገልኝን ላሳያችሁ የምትሉት? መቼ ነው የምትበሩት? መቼ ነው አንዳንዶችን ከሳት ነጥቃችሁ የምታወጡት? መቼ ነው በጫት የበለዙትን የወየቡትን የምታሳምሩት? መቼ ነው በዚህ ዓለም ጥቁረት ያደፉትን የምታነጹት? መቼ ነው እጆቻቸውን የምትዘረጉላቸው? መቼ ነው ከጉድጓዳቸው የምታወጧቸው? መቼ ነው ከፍረታቸው የምታላቅቋቸው? መቼ ነው እግዚአብሔርን የምታሳዩአቸው? እረ ብረሩ። ይህ ዓለም አያሳዝናችሁ? የፈለኩት ቃል ቀስ በቀስ እንዴት እንደለወጣት ነው። አትቸኩሉ። ከዋላችሁ ካደራችሁ ከቆያችሁ ድምጹን ከሰማችሁ ወደ ልባችሁ ካስገባችሁ ትለወጣላችሁ። ቀስ በቀስ እንደሱ ነው ያደርገው።